የምድረ በዳ ሲዝን ማለት እግዚአብሔር እንድትማሩ የፈለገውን ነገር ሳትማሩ የማትወጡበት ቦታ ማለት ነው። አሁን ብዙዎቻችን አጣብቀኝ ውስጥ እንገባለን አይደለ? በቃ በዙሪያችን ያለው ነገር በሙሉ እኛን የሚያስጨንቅ ይሆናል። የምድረ በዳ ሲዝን ውስጥ እንገባ። ፋይናንሻሊ ሊሆን ይችላል ያንዳንዱ ምድረ በዳ፣ ያንዳንዱ ደግሞ ስፒሪቹዋል ሊሆን ይችላል፣ አንዳንዱ ህመም ሊሆን ይችላል። በተለያየ አይነት መንገድ እኛን ፔን ውስጥ ሊከተን በሚችል መንገድ እግዚአብሔር ምድረ በዳ ውስጥ ያስገባናል። ባለፈው ቪዲዮ ሰርቼላችኋለሁ። እግዚአብሔር ካላመነን በቀር እንደዚህ አይነት ሲዝን ውስጥ አያስገባንም። ቀጥሎ ለጠየቅነው አገልግሎት እግዚአብሔር በእኛ ህይወት ላይ ላሰበው ለትልቅ ነገር እኛን ማዘጋጀት ስላለበት በምድረ በዳ ጊዜ ውስጥ ያሳልፈናል። በጣም የምወዳቸው አገልጋይ አሉ፣ ፓስተር ቤኒን ይባላሉና ሲናገሩ ምን አሉ? በጣም የነካኝ ነገር በጣም በቃ ከመንፈስ ቅዱስ ጋር ፌሎሺፕ የነበራቸው ሲዝን፣ መንፈስ ቅዱስ ቤታቸው ሆኖ ሲያዋራቸው ጉድ ሞርኒንግ ሆሊ ስፒሪት እያሉ ጠዋት ሲነሱ በጣም ሲነኩ የነበረበት ሲዝን ነውና እዛ ሲዝን ላይ የሆነ ቀን ያ ፊልም ማድረገው እግዚአብሔር ፕሬዘንስ ያ ማሳልፈው የነበረው ታይም በአንድ ጊዜ ጠፋብኝ አሉ። ከዛ በቃ ግራ ተጋባው፣ የሚሰማኝ ነገር ጠፋ። በቃ ሰደንሊ የደረቅኩ አይነት ስሜት ተሰማኝ አሉና አንዲት አገልጋይ ጋር ሄዱና ነገሯት ያለውን ነገር። በቃ እንደዚህ እየሆንኩ ነው፣ ምንም አይነት ነገር እየተሰማኝ አይደለም እና ጌታ ከኔ ራቀ እየመሰለኝ ነው፣ ምን ተፈጥሮ ነው አሏት ማለት ነው ለዛች አገልጋይ። እና በጣም ደስ አላት። ዋው ፕሬዝ ዘ ሎርድ አለች። ከዛ ምን ማለትሽ ነው? እንዴት እንደዚህ ትያለሽ ሲሏት አሁን ማደግ ልትጀምር ነው፣ አሁን እግዚአብሔር ወዳየልህ ነገር መንቀሳቀስ ልትጀምር ነው። እየጸለይኩልህ ነበረ። መቼ ነው እግዚአብሔር ሆይ ይሄ ሁሉ የምታሳየው ነገር የሚቆመው? መቼ ነው ማደግ የሚጀምረው? ይሄ ልጅ እያልኩ ነበረ እና አሁን ያንተ ሲዝን ነው የምታድግበት። በዚህ ምድረ በዳ ሲዝን ውስጥ አሁን እግዚአብሔር እየመጣ አንተን የሚያገኝበት ነገር ይቆምና አንተ እግዚአብሔርን በትክክል መፈለግ ትጀምራለህ። ማቹሪቲ ውስጥ ትገባለህ። የእግዚአብሔርን ቃል በደንብ ማንበብ ትጀምራለህ። ዴስቲኒ ላይ በጥንቃቄ መራመድ ትጀምራለህ አለችኝ አሉና መጽሐፋቸው ላይ ያለ ይሄ ነገር በጣም ነው የነካኝ። የሆነ ሲዝን ላይ ነው ነገር ያነበብኩት። በጣም አስቸጋሪ ሲዝን ላይ ነበርኩ ሰዓት ማለት ነውና እግዚአብሔር እንደዚህ አይነት ሲዝን ውስጥ ሲያስገባችሁ፣ ብስለት የምታገኙበት ሲዝን ውስጥ ሲያስገባችሁ፣ ብዙዎቻችን የምንሳሳተው ሰዎች የሚፈቱልን ይመስለናል ያንን ነገር እና ፋይናንሻሊ የተቸገረ ሰው በየቦታው እየሄደ ችግሩን ያወራል። ኦፍኮርስ የሆነ የልባችሁ ሰው ያላችሁበትን ነገር ያውቃል። ያ ችግር አይኖርም። ግን በየቦታው እየዞሩ በቃ ተቸግሬ የራሷቸው ራሱ ሰዎች እንደውም ይንቋቸዋል። ራሱ ካላችሁበት መንፈሳዊ ሌቭል አውርደው ነው ራሱ የሚያዩዋችሁ እና የባሰ እንደውም ሌላ ነገር ውስጥ ነው የምትገቡት። ስፒሪቹዋሊ ደከመ ሰው በቃ ገል የሆነ ነገር እንዲያደርግለት ገል የሆነ ነገር ነው። ገና ወደ ጌታ ስትመጡ ገና ምንም የማታውቁበት ቤቢ በነበራችሁ ጊዜ እኮ እግዚአብሔር ሲነካችሁ፣ ሲያትረፈርፋችሁ፣ ሲያንበሸብሻችሁ ነበር እኮ የዛ ሲዘን ላይ። ጉዳዩ አሁን እንደውም እናንተ የበለጠ እየጠነከራችሁ የበለጠ እግዚአብሔር ቤት ቆይታችሁ ብዙ ነገር ካወቃችሁ በኋላ እግዚአብሔር መልሶ ጠልቷችሁ እኮ አይደለም። በሰል ስትሉ ግን የሆነ ሲዝን ሲያስገባችሁ ሰዎች አይደሉም በቃ ከዛ